ደስታችንን ከሌሎች ጋር ያከበርን እግዚአብሔርን ግን የረሳን ስንቶች ነን? እየራባችሁ ትጸልያላችሁ፣ እየጠማችሁ ታመልካላችሁ፣ ብትጎሳቆሉም በእግዚአብሔር ክንድ ላይ ታርፋላችሁ። ቅድሚያውን ለወንድሞቻችሁ ትሰጣላችሁ ነው። ትከሻ ለትከሻ ሀብት ለማግኘት ትተናነቃላችሁ። እግዚአብሔር ይከብርበታል በዚህ ሥራ ወይስ G+ ምንትስ ያሰራኛል? የእግዚአብሔር በረከት ነው። የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው። ቁስሉ፣ ሕማሙ፣ መከራውን የሚያስብ ልብ ያለው ሰው ይሄን ዓለም መርገጥ ይችላል። የምንማርበት የትምህርታችን ርዕስ ሁላችንም የምናውቀው አጠር ለማድረግ እንዲመቸን አብርሃም በሚል ርዕስ እንማራለን። አርከ እግዚአብሔር የእግዚአብሔር ወዳጅ ተብሎ የተጠራ ነው። አብርሃም በሃይማኖት እግዚአብሔርን